አዲስ አበባን በእንባ ያጠበው ወንጀል። ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ግን እንደየሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። አሁን ግን ቤተሰብ በእንባና በጭንቀት ሲጠብቅ የነበረው ፍትህ ብርሃን ማየት ጀምሯል። የዚህን ወጣት ሕይወት በአሰቃቂ ሁኔታ የቀጠፉት ተጠርጣሪዎች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አሳውቋል። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገውና ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ታታሪ ወጣት የተለያዩ የንግድ ሥራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረ ሰው ነው። ሆኖም ሚያዝያ 16 ቀን 2018 ዓ.ም ይህ ተስፋ በጨካኞች እጅ ተቀጨ። የአዲስ አበባ ፖሊስ ባወጣው የቅርብ ጊዜ መረጃ መሰረትም ዮናታን ከድር፣ ደረሰ ኃይሉና አብዱላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ስራ አለ በሚል ማታለያ በስልክ ጠርተውታል። ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን ሞት ነበረ። ተጠርጣሪዎቹ ምንም አይነት ርህራሄ በሌለው ሁኔታ የኪሩቤልን አንገት በማነቅ ሕይወቱ እንዲያልፍ አድርገውታል። ቀደም ሲል እኛ ከሟች ቤተሰቦች ባገኘነው መረጃም ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸው፣ አፉን በፕላስተር ማሸጋቸውና ለማሳሳት የጓደኛው መታወቂያ አስክሬኑ ላይ ጥለው መሄዳቸው መዘገባችን ይታወሳል። የፖሊስ የቅርብ ጊዜ ሪፖርት ይህንን አሰቃቂ ድርጊት ይበልጥ ያብራራዋል። ወንጀለኞቹ አስክሬኑን በፕላስተርና በላስቲክ ከተቀለሉ በኋላ በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒክአፕ ተሽከርካሪ በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ለእይታ በማይጋለጥበት ቆጣሪ ኮንዶሚኒየም ወይም ብሔራዊ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለውት ተሰውረዋል። የኪሩቤል መኪና ጉዳይ ለቤተሰብም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበር። ወጣቱ ተገሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ ተገኝቶ ነበር። አሁን ፖሊስ ይህንን እንቆቅልሽም ፈቶታል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪናው ሞተር ይጠፋባቸዋል። መኪናው በማስቸገሩ ምክንያት በአካባቢው የሚገኝ የመኪና ማሳደሪያ ቦታ በማቆም የተሽከርካሪውን ዘረፋ ትተው የሟችን ስልክ በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራና ክትትል ቡድን ይህ አሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌት 24 ሰዓት ያላለሰለሰ ክትትል ሲያደርግም ቆይቷል። ቡድኑም ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎችና ሰፊ ጥናት በማድረግ አድካሚ በሆነ ክትትል እነዚህን 3 ተጠርጣሪ ገዳዮችን በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል። በዚህ ውስብስብ የክትትል ስራ ውስጥ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና በተለይም ህብረተሰቡ ላደረገው ከፍተኛ ድጋፍ የአዲስ አበባ ፖሊስ ምስጋናውን አቅርቧል። የ30 ዓመቱ ኪሩቤል ከበደ የቀብር ስነ ስርዓት በፈረንሳይ ጊዮርጊስ ቤተክርስቲያን መፈጸሙን በወቅቱ የዘገብን ሲሆን ቤተሰቦቹ አሁንም በከባድ ሐዘን ውስጥ ሆነው የፍርድ ቤቱን እውነተኛ የፍትህ ውሳኔ በጉጉት እየተጠባበቁም ይገኛሉ።